ምሽቱን ኦልድ ትራፎርድ ባሰናዳቸው ተጠባቂ የአውሮፓ ሊግ 16ኛ ዙር ጨዋታ ማንቸስተር ዩናይትድ ሪያል ሶሲዳድን 4-1 በሆነ ውጤት አሸንፏል። ታዲያ ገና ከጅማሩ በፍጹም ቅጣት ምት ግብ ያስተናገዱት ባለሜዳዎቹ ከፍተኛ ተነሳሽነትና ታክቲካዊ ብልጫ በማሳየት ውጤቱን ቀልብሶ 5-2 በሆነ ድምር ውጤት ወደ ቀጣዩ ዙር ተሸጋግሯል። የማደኞና የአሞሪን ያደጋ ጊዜ ተጠሪው ብሩኖ ፈርናንዴስ ለድሉ ሁለት ወሳኝ ፍጹም ቅጣቶችን በማስቆጠር እና አንድ በጨዋታ አክሉ ሃትሪክ መስራት ችሏል። በመሆኑም ፖርቹጋላዊ ኢንተርናሽናል በመድረኩ ብዙ ፍጹም ቅጣት ምቶችን ያስቆጠረ ተጫዋች መሆን ችሏል። የባለሜዶቹ 2.8 ኤክስፔክተር ጎል ከእንግዳው ቡድን 0.9 ጋር ሲነጻጸር እውነትም የላንካሻየሩ ቡድን ወደ ቀጣዩ ዙር ማለፍ እንደሚገባቸው ያሳይካል። ነገር ግን ሁለቱ አሰልጣኞች ምን አይነት ታክቲካዊ እሴቶችን አስመለከቱ? የአሞሪን ስልት ዩናይትድን እስኬት ይወስዷል የሚለውን እንመለከታል። ታዲያ ተደራሽነታችንን ለማስፋት እናንተ ላይክ እና ሰብስክራይብ ማድረጉን እንዳይረሱ። ልክ እንደ መጀመሪያው ግጥሚያ ሁሉ 3-4-2-1 ፎርሜሽን ለሩበን ተመራጭ አቀራረብ ነበር። ነገር ግን በዚህ ግጥሚያ ብራዚላዊ ኢንተርናሽናል ካርሎስ ካዚሜሮ ብቻ እንደ ፒቨት ተጠቅሞታል። ታዲያ በዚህ ቅርጽ ካዚሜሮን ሁለቱ ተከላካዮችን ማቲያስ ዴሊት እና ሄቨንን ስፕሊት በማድረግ በሁለቱ መሃል በመቀመጥ ቢልዳፕን ለማገዝ በተደጋጋሚ ድሮፕ ሲያደርግ ለቡድኑ ቨርቲካል ፓሲንግ ሌኖችን ከማፍጠር ባለፈ ለፈጣን ትራንዚሽኖች ቁልፍ መሳሪያ ይሆናል ተብሎ ነበር ተጠበቀ። ነገር ግን የመጀመሪያዎቹ ደቂቆች እነዚህ ለውጦች ለሶሲዳድ በጎ ነገር ይዞ የመጡ ይመስል ነበር። እንግዳው ቡድን በ5-1-1-3 ቅርጽ ፕሬስ ሲያደርጉ አንዱ ፒቨታቸው ምንጊዜም ካዝሜሮ ኳስ ሲቀበል ጫና ሲያሳድርበት፣ በአንጻሩ አንዱ ደግሞ ዲያጎናሊ ብሩኖን በሻዶ አማካኝነት ከበር ያደርገዋል። ይህ ስትራክቸር በተወሰነ መልኩ ላልተረጋጋው የዩናይትድ ፈርስት ላይን ፈተናዎችን ይዞ መጥቶ ነበር። ዋነኛው ደግሞ ኦፍ ኮርስ ተርኖቨሮች ነበሩ። የኋላ ዩናይትድ ፔናልቲ ወይም ፍጹም ቅጣት ምት እንዲያስተናግድ አድርጓል። ከደቂቆች በኋላ የቀይ ሰይጣኑቱ ፈርስት ላይን መረጋጋትን አሳይቷል። በተለይ ደግሞ አዲሱ ፈራሚ ሄቨን ከፍተኛ የሆነ የራስ መተማመን ከኳስ ጋርም ያለ ኳስ ጋርም አስመልክቶናል። ራሱን ከጫና የሚያስወጣበት መንገድ እንዲሁም ታክሎችና የተለያዩ የመከላከል ውሳኔዎቹ ታይሚንጉ በጣም አስገራሚ ነው። ከዛ ውጪ ደግሞ እንዳያችሁት ሞሮካዊ ኢንተርናሽናል ማዝራዊ ቀኝ ሴንተር ባክ ፖዚሽን ላይ ለቡድኑ ወደፊት ፕሮግረስ እንዲያደርግ ያለውን ጠቀሜታ አስተውላችኋል ብዬ አስባለሁ። በተደጋጋሚ ኦቨርላፖችን ሆነ አንደርላፖችን በማድረግ እንዳስፈላጊነቱ ደግሞ ሀፍ ስፔሱ ላይ በመቀመጥ ለቡድኑ ፋይናል ሰርድ ላይ ተገማች እንዳይሆን ላቅ ያለ አቅም እንዳለው አሳይቷል። ነገሮች በዩናይትድ እቅድ መሄድ ሲጀምሩ ኳስ መስርቶም ሆነ ከተርነቨሮች አንድ ነገር መፍጠር ቀላል ይመስሉ ነበር። በተለይ ደግሞ ሁለቱ አታኪንግ ሚድፊልደሮች ጆሹዋ ዘርክዜና ጋርናቾ በጥልቀት መጫወት ሲጀምሩ ነገሮች ለዩናይትድ ሚዛናቸው መድፈት ጀመሩ። ያልኳቸው እነዚህ ተጫዋቾች በጥልቀት መመለስ ከራሳቸው ጋር አንድ ሴንተር ባክን ከማስነቀል ባለፈ ለጨዋታው ደምቆ ያመሸው ብሩኖ ፈርናንዴዝ አሁን ባዶ ስፔሱ ወይም ባኬተድ ስፔሱን እንዲያጠቃ ያስችሏል። በተለይ ደግሞ ካዝሜሮ ሎፍተድ ወይም የአየር ኳሶች ተጫዋቹ እግር ስር መግባት ሲጀምሩ ለዩናይትድ ኦፌንሲቭሊ ብዙ ድሎችን ወይም ኦፖርቹኒቲዎችን ማመቻቸት አስችሏቸዋል። ፍጹም ቅጣት ምቷን ብትሆን እንድትገኝ ይቺ ሲኩዌንስ እጅጉን ወሳኝ ነበረች። ታዲያ ለጨዋታው የዩናይትድ የማጥቃት እንቅስቃሴዎች አብዛኛውን ጊዜ ከሁለቱ ኮሪደሮች የሚገኙ ነበር። በግሌ በግራ ሀፍ ስፔሱ ላይ ጆሹዋ ዘርክዜ ያሳየው እንቅስቃሴ በጣም ተመችቶኛል። እውነተኛ ኳሱን እኛ እንደሆነ አሳይቷል። በዳይመንዱ ጫፍ ላይ ከመቀመጥ ይልቅ ሀፍ ስፔሱ ላይ ሮም ማድረጉ ለቡድኑ አንዳች ዳይናሚዝም ይሰጠዋል። በፈለገ ጊዜ ብሩኖ የለቀቀውን ስፔስ በመያዝ ኢንትሪኬት የሆነ ሮቴሽኖችን ማየት እንችላለን። በተለይ ከዶርጉ ጋር ደግሞ አሪፍ ጥምረትና እርስ በርስ በከፍተኛ ሁኔታ እየተግባቡ ያለ ይመስላል። ሪያል ሶሲዳድ በአንጻሩ ቢልዳፕ ላይ 4-2-4 ቅርጻቸውን አስጠብቀው የተገቡ ሲሆን ለዚህ ደግሞ የአሞሪ ልጆች ፕሬሲንጋቸው ላይ አግሬሲቭ በመሆን ምላሽ ለመስጠት ሞክረዋል። ልክ እንደ ባለፈው ጌም ላይ ሁሉ ዘርክዚና ጋርናቾ ሴንተር ባኮቹን ፕሬስ ሲያደርጉ ሆይላንድ ደግሞ ሆልዲንግ ሚድፊልደሩን ማርክ ያደርጋል። ታዲያ በዚህ ሰዓት ኔዘርላንዳዊ ኢንተርናሽናል ከርቨራን በማድረግ ግብ ጠባቂው ላይ ጫና ሲያሳድር ከእንደገና ደግሞ በከቨር ሻዶ አማካኝነት ወደ ሴንተር ባኩ ኳስ እንዳይደርስ ፓሲንግ ሌኖችን ይሸፍናል። በአንድ ድንጋይ ሁለት ወፍ። ይህ ደግሞ የኋላ እንግዳውን ቡድን ወደ ኮሪደሮች እንዲጫወት አስገድዷቸዋል። ነገር ግን ሶሲዳድ ምን ጊዜ ምድሎችን ሲያገኙ አብዛኛውን የማጥቃት እንቅስቃሴያቸውን ወደ ኩቦ ያመዝን ነበር። ተጫዋቹ በተደጋጋሚ ከት እያደረገ ኢንሳይድ ራኖችን ይከውናል። አሊያም ከፉልባኩ ጋር ደግሞ አንዱ ለበመጫወት ከትባክ ወይም ክሮሶችን ለማድረግ ይታትራል። ታዲያ በዚህ በኩል የነበረው የሶሲዳድ እንቅስቃሴ በተወሰነ መልኩ በኤደን ሄቨን ተገድቧል። ይህ ብላቴና በተደጋጋሚ የዩናይትድ ጌሞች ላይ ይሳተፋል ብሎ የገመተ አንድም ሰው አልነበረም። ነገር ግን ላለፈው ከአርሰናል ጋር ካሳየው ግሩም 45 ደቂቃ አልፎ አሁንም የዩናይትድ ወሳኝ የአውሮፓ መድረክ ጨዋታዎች ላይ ራሱን ማሳየቱን ቀጥሏል። እናንተ የወጣቱን እንቅስቃሴ እንደታያችሁት ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።